ተመስገን ሙሉጌታ ነኝ። ዛሬ የምናየው ራሽናል ነምበርስ በጂኦጀብራ ነው። ይሄ ፕላትፎርም ጂኦጀብራ ክላሲክ 5 ነው። ኤክስ ዋይ ፕሌን ድሮ ማድረግ ያለው አልጀብራ ኢንፑቶቹን የሚቀመጡበት ነው። የሚጻፈው እዚህ ታች ኢንፑት ነው። ለዚህ የዛሬው ሌሰናችን ራሽናል ነምበር ነው። ራሽናል ነምበር ኢን ተርምስ ኦፍ ኤ ኦቨር ቢ። ይሄ 8ኛ ክፍል ላይ የሚገኝ ኮንቴንት ነው። እዚህ ጋር ቴክስት ይኖረናል። ቴክስታችን ላይ ኤ ኦቨር ቢ ኤ ኤንድ ቢ ኤለመንት ኦፍ integer I, b is different from 0. በዚህ ራሽናል ነምበርን በሲምቦሊክ ፎርም ስንማር a over b where a and b are integer, b is different from 0 በሚል ነው 2 over 3 3 over 4 የሚሉት ኤግዛምፕል ኦፍ ራሽናል ነምበር ናቸው። እዚህ የዛሬው ሌሰናችን ድሮ ስንማር አንድ ፒዛን ለምሳሌ ለ10 ሰው እኩል ቦታ ለመከፋፈል ራሽናል ነምበርን በኤግዛምፕል ራሽናል ፍራክሽንን ፍራክሽን ራሽናል ነምበርን በኤግዛምፕል ለማሳየት እሱን ነበረ። ለዚህ ወደ ስላይደር እንገባለን። መጀመሪያ ስላይደር ኤ ከአንድ ሚኒመሙ 1 እስከ ማክሲመሙ 10 ቦታ ከሆነ 5ም ማድረግ እንችላለን እንደ ሁኔታ። ለጊዜው ኢንክሪመንቱን 0.1 እንላለን። ኦኬ። ቀጥለን ደግሞ የታችኛው ዲኖሚኔተሩን ቢ 1 እስከ 10 ነው። ኢንክሪመንቱን 1 እንላለን። ኦኬ እንላለን። ኋላ የኤን ኢንክሪመንት እንቀይረዋለን። ለጊዜው ነው እንደሱ ያደረግ። እዚህ በሶስተኛው ስቴፕ ላይ ፒዛችንን እንስላለን። የትኛውን ፖይንት ላይ አድርገን ለምሳሌ ይሄ ፒዛችን ነው እንበል። ይህን ፒዛ እንዴት 10 ቦታ እንከፋፍለዋለን ነው። ስለዚህ ሮቴት አራውንድ ሮቴት አራውንድ ፖይንት የሚለውን ይዘን ከቢ እስከ ኤ አርገን ይህን 360 ዲቫይድድ ባይ ቢ ብንለው የመጀመሪያውን አንዷን ሴክተር እናገኛለን። እችን ቢን 10 ቦታ ስለምንከፍላት እንዴ ለዚህ አንዷን ሴክተር አላገኘን። ልክ በተመሳሳይ መንገድ 10ዎቹን ዲቪዥኖች ለማግኘት በተመሳሳይ አካሄድ እንሄዳለን። ቢ ቱ ኤ ስናረግ 360 ዲግሪ ዲቫይድድ ባይ ቢ ሁለተኛውን አገኘን። ሶስተኛውንም በተመሳሳይ መንገድ እዛ አራተኛውንም እያልን እስከ 10ኛው ድረስ
አንድ ይቀረናል። አሁን መጨረሻ መሰለኝ። ፖይንቶቹን አገኘን፣ አስሮቹ ፖይንቶች። ስለዚህ ይሄንን በሴግመንት ማገናኘት ነው። ከኤ ወደ ቢ ይህንን እዛ ከኤ ቢ ፕራይም እያል አስሮቹንም አስሮቹንም እንደዚህ። ስለዚህ ፒዛችን 10 ቦታ ተከፈለ ማለት ነው። ቀጥለን አንግል ሴክተር በችኛው የመጀመሪያዋን አንግሏን እናወጣለን። ለዚህ አንግል ዊዝ ዘ ጊቨን ሳይዝ ብለውን ከቢ ወደ ሴንተሩ ስናረግ 360 ዲግሪ ኤ ኦቨር ቢ ማረግ አንግሏን ተቀመጠች፣ ወጣች። እዚህ አሁን ሮቴት ማድረግ ነው። ሮቴት አት ፖይንት፣ ሮቴት አት ፖይንት 360 ዲግሪ ያ ምሳሌ ኤን ብናንቀሳቀሰው ሮቴሽኑ ቢ አሁን ሮቴት እያደረገች ነው። ኦኬ ዜን ቀጥለን ሰርኩላር ሴክተር ከሴንተር ጀምረን ቢ ዳለን እዛ ይህን ብናንቀሳቀሰው ያ አሁን ይህን ኢንክሪመንቱን 0.1 ከምንለው 1 ማለት እንችላለን። አሁን ስለዚህ ያ አሁን እዚች የመጀመሪያው ላይ ሼድ የሆነችው 1/10ኛ ነች። ቀጥሎ 2/10ኛ፣ 3/10ኛ፣ 4/10ኛ፣ 5/10ኛ እያለ ይሄ 10/10ኛ ሙሉ ነው ማለት ነው። እዚህ ይሄንን ለማስቀመጥ ቴክስት ላይ ኦኬ አሁን እቺን ኤ ኦቨር ቢ እንበላት። ኤ divided by b ኦኬ ፍራክሽናል ቫሊዩ ራሱ ያስቀምጥልናል። ኦኬ ስንቀይር ምሳሌ ይሄ 4/10 ነው። ይሄ 6/10 ፍራክሽናል ቫሊዩም ይቀየራል። ቢንም
ስንቀይር 4 ቦታ መክፈል ካልን 4 ዲቪዥን ነው። 5 ካልን 5 ነው። 6 ካልን 10 ካልን 10 ነው። ስለዚህ ይህም ይቀየራል። ይሄ ትልቁ ጠቀሜታ ፍራክሽንን ቪዥዋላይዝ ማድረጊያ ነው። ስለዚህ ቀጥታ አብስትራክት ላይ ከምንሄድ ጂኦጀብራን ተጠቅመን ፍራክሽንን ማስተማር እንችላለን ማለት ነው። ለዛሬ እዚህ ላይ ይብቃን። አመሰግናለሁ። በቀጣይ ራሽናል ነምበሮችን እንዴት ኮምፔር እናደርጋለን የሚለውን በቀጣይ ዩቲዩብ እናያለን።